አፈቅርሃለሁ። ወንድና ሴት ቤስት ፍሬንድ መሆን ይችላል? አዎ ይችላል። ቤስት ፍሬንድ አለሽ? አለ። ፍቅረኛስ? የለኝም። ፍቅረኛ የለሽም? እሺ ቤስት ፍሬንድሽ ጋር ደውይና እወድሃለሁ በይው። ከዛ እሱም እንደሚልሽ አብረን ያለ። እሺ ደውይ። ፍቅረኛ ለመኖር ግን የተባረከ ነው። ሄሎ ሄሎ፣ ሳምሻ ወይ እንዴት ነሽ? አለ ደህና ነው አለሁ። ደህና ነሽ? ሰላም አለሁ። ደህና ነሽ? አለሁ። የሆነ ጥያቄ ልጠይቅ ነበር። እሺ ቀጥይ። እወድሃለሁ። እኔም እወድሻለሁ። የምሬን እኮ ነው። ማለቴ አፈቅርሃለሁ። ከማን ጋር ነሽ? ኧረ ብቻዬን ነኝ። ከልቤ እኮ ነው። የምሬን ነው። ምን አይነት ጥያቄ? ምን አይነት ጥያቄ? በቃ አፈቅርሃለሁ። ኧረ በእናትሽ አትከተሽ። ይህ ማለት ታውቂያለሽ ነው አንቺን እንዴት እንደምቀርብሽ ለእህቴ እንደማይሽ ታውቂያለሽ። ለእህቴ እንደምሆን እና በቃ ምን እናድርግ? በቃ መልሴ ብቻ ነው። አዎ እና ጀመር እንደዚህ ነገር አውርተን እናውቃለን? ታውደን እናውቃለን? እና ለብዙ ጊዜ ደብቄ ነበር። በቃ ዛሬ ላውጣው ብዬ ነገርኩት። አይ አታውጪው። ያው ፖስትስ እሺ ጉድ ነው ዘንድሮ። ሄሎ ሳም አቤት። የመጨረሻ መልስ ከሄ ነው? አዎ እስካሁን እሱ ላይ ነሽ? እስካሁን እሱ እያሰብሽ ነው? ጨረስኩ። አዎ ጨረስሽ? የምር በጣም ነው ማዝነው። አዝናለሁ በጣም። ለምንድን ነው የምታዝኝ? እኔ እኮ ነኝ ማዘን ማለት እንደዚህ ይሆናል ብዬ መልሰን አልጠበቅኩም ነበር። ታውቂያለሽ እና አንቺ እንደዚህ ነገር አውርተን እንደማናውቅ አስበን እንደማናውቅ ምንም አይነት ነገር አትንሽ እንደማላስ ታውቂያለሽ። ከማንም በላይ እኮ እንቀራረባለን አይደል? እሱ በቂ አይደለም እኮ ነው። አንቺን ብቀርብሽ እንደ ትንሽ ሌላ ነገር አለ። አትይቻ ቃል ሌላ ነገር አታውቅም። ኦ አውቃለሁ። መሰከረ